ሰላም ሰላም ውድና ምርጥ ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮአችን እንግዲህ ለየት አድርገን ኤጀንት ስንሆን የሚቀያየሩ ሴቲንጎች በወሎ አፕ ላይ ኤጀንት ስንሆን የሚቀያየሩ ሴቲንጎች እና አዳዲስ ኤጀንቶች እንዴት እንፈጥራለን ወይንም ከስራቻችን እንዴት ልጆቻችን እንዴት ኤጀንት እናደርጋቸው የሚለው ነገር እናያለን። በደንብ አጠር አድርገን ባጭሩ ለማየት እንሞክራለን። እንግዲህ በመጀመሪያ ያው ኤጀንት ስንሆን ለምሳሌ መጀመሪያ ላይ ይሄኛው ነገር የለም፣ ይሄ ነገር አይኖርም። የሚኖረው መጀመሪያ ላይ ቢካም ሆስት ጆይን ወይንም ጆይን ኤጀንሲ የሚል ነው ማለት ነው። ስለዚህ ይሄኛው በቃ ሙሉ ኤጀንት ስንሆን ከስሮቻችን ያሉ ነገሮች ሁሉ መቆጣጠር የምንችለው እዚህ ማይ ኤጀንሲ በሚለው ቦታ ላይ ገብተን ነው ማለት ነው። ስለዚህ ማይ ኤጀንሲ በሚለው ቦታ ላይ እንገባና ለምሳሌ ሁሉም ነገር አለ። አሁን ከላይ ሁሉም ነገር አለ። አሁን ቱዴይ ኢንከም ያው እዚች ጋር አሁን ዋና ነገሮች ቱዴይ ኢንከም አለ፣ ጊፍት ቦነስ አለ እና ከረንሲ ኮሚሽን አለ እዚህ ጋር ማለት ነው። እዚህ ጋር ደግሞ ወሳኝ ነገሮች አሁን እዚች ጋር አሁን ሆስት ኢንከም ቱዴይ ልጆቻችን የቀን ገቢያቸው የዛሬ ሆስት ኢንከም ላስት 13 ዴይ የ30 ቀን የልጆቻችን ገቢና ሆስት ስንት ልጅ እንዳለን ማለት ነው። እዚህ ጋር ደግሞ ሰብ ኤጀንሲ ልጆቻችን መረጃ ማለት ነው። እዚህ ላይ ዋናው ነገር እዚህ ጋር ማየት ያለብን ነገር በቃ የሚሰራ ልጅ ከያዝን ይሰራል፣ አለቀ። እኔ አሁን የልጅ ማንዛዛት አልፈልግም። ነገር ግን የሚሰሩ ልጆች አድርጌ ጸዳ ያሉ ልጆች ላይ ጋር መስራት እፈልጋለሁኝ ማለት ነው። ስለዚህ ወደ ታች ስንወርድ ማይ ኢንከም አለልን፣ ሙሉ የራሳችን ገቢ ነው ይሄ ማይ ኢንከም። ቶታል ኢንከማችን አለ። አሁን እዚች ጋር ቶታል ኢንከማችን አለ። ቶታል ኢንከም አለን። ኤጀንሲ ኮሚሽን አለን። ይሄ ኮሚሽን ነው። ይሄ ደግሞ ሰብ ኤጀንሲ ኮሚሽን ከልጅ የምናገኘው ኮሚሽን ነው። ይሄ ደግሞ ኒው ሆስት ኢንቫይት ሪዋርድ ነው። ይሄ ደግሞ ጊፍት ሼሪንግ ነው። ስለዚህ በአራት መንገድ እናገኛለን። ኤጀንሲ ያለን በልጆቻችን ኮሚሽን እናገኛለን፣ በልጅ ልጆቻችን ኮሚሽን እናገኛለን፣ በኢንቫይት ኮሚሽን እናገኛለን፣ በጊፍት ሼሪንግ ኮሚሽን እናገኛለን ማለት ነው። ብዙዎቻችሁ የነዚህ ሁለቱ ልዩነት ምንድን ነው ስትሉኝ ነበር፣ ጊፍት ሼሪንግ እና ኤጀንሲ ኮሚሽን። ኤጀንሲ ኮሚሽን በኤጀንሲ ሌቭላችሁ አስቦ ሊሰጣችሁ የሚችል ነገር ነው። ለምሳሌ ዲ ሌቭል ላይ ከሆናችሁ 4% አስቦ ኤክስቼንጅ በተደራረጉት መጠን 4% ለእናንተ ፕላትፎርሙ ኮሚሽን የሚከፍለው ነው። ይሄ ጊፍት ሼሪንግ ደግሞ ይሄ ሌቭላቸው አፕግሬድ ወደ ሌቭል 3 አፕግሬድ ለማድረግ በዋናነት ማለት ነው አፕግሬድ ለማድረግ ኤክስቼንጅ በሚያደርጉበት ጊዜ 10,000 የሚሰጣቸው ነገር አለ። በነገራችን ላይ ይሄ ፕላትፎርም ከሌሎቹ ለየት የሚያደርገው ነገር ቢኖር ዋነኛው ነገር ይሄ ነው። ስለዚህ ላይቭ አለመኖሩና ይሄ ነገሩ ነው ደስ የሚለውና ለየት የሚያደርገው ነገር ማለት ነው። ስለዚህ እዚህ ጋር ሂስትሪ ያለ ቶታል ነበረ፣ እዚህ ጋር ደግሞ ቱዴይ አለ። ያው ተመሳሳይ ናቸው። ሰብ ኤጀንሲ ኒው ሆስትሪ እና ጊፍት ሼሪንግ ማለት ነው። ወደ ታች ስንወርድም ደግሞ ላስት 13 ዴይ አለ፣ ለ30 ቀን ውስጥ አለ። ከዛ ደግሞ ልጆቻችን የምንቆጣጠርበት አሁን ያየነው ይሄ ማይ ኢንከም ነበር። አሁን ደግሞ የምናየው ኤጀንሲ ሜምበር ኢንከም የልጆቻችንና ሆስትና ሰብ ኤጀንሲ ገቢያቸው ይኸው ልጆቻችን ስንት ሰዓት እንደሰሩ፣ ሚክስ ታይማቸው፣ ላይቭ ታይም፣ ሳላሪ ክላይም ስንት እንዳደረጉና ጊፍት ስንት እንደተቀበሉ ሁላ እዚህ ጋር የምንቆጣጠርበት ነው ማለት ነው። እዚህ ጋር ከፈለግን ላስት 7 ዴይ በ7 ቀን ውስጥ በጣም የሰሩ ልጆች ምናምን እያለኝ ነው። እሱን በመንካት ደግሞ ላስት 13 ዴይ ላስት 15 ዴይ ላደርገው እችላለሁ ማለት ነው። ስለዚህ ዋናው ነገር ይሄ ነው። ከላይ ደግሞ አሁን እንደምትመለከቱት ሰብ ኤጀንሲ የልጅ ልጆች ደግሞ ለመቆጣጠር ያው ሰብ ኤጀንሲ ሜምበር ሚላለ ኢንካም ሚላለ ወደሱ አዙሬ ያው እነሱ አሁን ነምበር ኦፍ ሆስት ስንት የልጅ ልጆች የኔ አሁን ኤጀንት ያረኳቸው ልጆች ስንት ልጅ እንደያዙ ኮሚሽን ሬታቸው ስንት እንደሆነ ሁሉም መረጃ እዚህ ጋር ማየት እችላለሁኝ ማለት ነው። ስለዚህ ሆስት ኢንቫይት አይዲ ያለ በሶስተኛነት ሆስት ኢንቫይት አይዲ የምንለው ያው ከዚህ በፊት ነበር እንደዚህ እኛ ኢንቫይት በማድረግ እነሱ አክሴፕት ብለውልን የፍታሻራ ሲሰጡ በእኛ ስር የመግባት እድል የነበራቸው። አሁን ላይ ግን ትንሽ ከበድ ያለ ነው። እነሱ ቢካም ሆስት በሚለው ጋር ገብተው የኛን አይዲ ቢሞሉት የተሻለ ነው ማለት ነው። እሱን ጋር ብንገባ አሁን ይሄም እንችላለን። ነገር ግን እዚች ጋር አሁን የሚታያችሁ ፕሌስ ኢንተር ቬሪፊኬሽን ኮድ ነምበር ይላል። ስለዚህ እዚህ ጋር አሁን አንደኛ ላይ አይዲያቸውን አስገብተን እዚህ ጋር ደግሞ ቬሪፊኬሽን ኮድ ማን ጋር ነው ያለው? ቬሪፊኬሽን ኮድ እኛ ሆስት ልናደርጋቸው የፈለግናቸው ልጆች ጋር ማለት ነው። ሲገቡ እዛ ጋር ኮዱ ከላኩልኝ ቀጥታ ይገባሉ ማለት ነው። አሁን ይሄኛው በብዛት ግን እነሱ ያው ይሄ ትንሽ ድካም ስላለው እንደገና ቬሪፊኬሽን ኮዱ ኮፒ አድርገው ለእናንተ ልከው እናንተ ኮፒ አድርጋችሁ እዚህ እንደዚህ ልፋት ከማድረግ እነሱ ቢካም ሆስት ጆይን ብለው የእናንተን አይዲ ቢሞሉ የተሻለ ነው ማለት ነው። ይሄ ግን ያው ኤጀንት ስናደርግ የምንጠቀመው አይዲያ ነው። ኤጀንት ስናደርግ ብንጠቀመው አሪፍ ነው። ሆስት ኢንቫይት ሊንክ ደግሞ ያው በሊንክ ነው። ይሄም ኖርማሊ ብዙ የሚጠቅም ነገር አይደለም።
ሰብ ኤጀንሲ ኢንቫይት ሊንክን በተመሳሳይ ያው ምክንያቱም እዚህ ሰብ ኤጀንሲ ኢንቫይት አይዲ ስለምንጠቀም ማለት ነው። ስለዚህ ሰብ ኤጀንሲ ኢንቫይት አይዲ የሚለው ደግሞ በኢንቫይት አይዲ ያው ሰብ ኤጀንሲ እዚህ ጋር ለምሳሌ ልጆቹን አይዲ ማለት በእኛ ስር ለማድረግ ወይንም ኤጀንት ለማድረግ የምንጠቀመው ለምሳሌ መጀመሪያ ላይ እዚህ ጋር ወጥተን ኤጀንሲ ሜምበር ላይ ለምሳሌ ኤጀንት ላደረገ የፈለግኩት ሰው እዚህ ጋር ሪሙቭ ነክቼ ሪሙቭ ሆስት ነክቼ እንደዚህ አንዱ ለምሳሌ ይሄን ሰው እንደዚህ አድርጌ ሪሙቭ ስለው ከኔ ስር ይወጣል ማለት ነው። አሁን ማስወጣት ስላልፈለኩ ባክለዋለሁ። ከዛ እንደዚህ ካስወጣሁት በኋላ ቀጥታ የት ነው የምመጣው? ሰብ ኤጀንሲ ኢንቫይት አይዲ ላይ መጥቼ ቀጥታ ወደሱ እዚህ ጋር አይዲ ነምበር የሚጠይቅ ላይ አይዲውን አስገብቼ ከታች ደግሞ ቬሪፊኬሽን ኮዱን እሱ ኮፒ አድርጎ አለ እዛው ጋር ለምሳሌ እኔ ልክ ሪሙቭ ሳረገው ኤጀንት ላደረገ ፈለክ ሰው እሱ ጋር ቢከም ሆስት ጆይን የሚለው ይጨመራል ሴቲንጉ። ስለዚህ እዛ ጋር ጆይን ብሎ ሲነካ ከታች ቬሪፊኬሽን ኮድ አለ እሱን ኮፒ አድርጎ ለኔ ይልክልኛል በውስጥ መስመር ማለት። ከዛ እኔም ኮፒ አድርጌ እዚህ ጋር ሞልቼ ኢንቫይት ስለለት እሱ አክሴፕት ብሎልኝ ትንሽዬ ፎርም አለ ስሙን ዋትስአፕ ነበሩ ምናምን እንደምታውቁት እነሱን ከሞላላ በኋላ የፊት አሻራ ሲሰጥ ቀጥታ ኤጀንት ይሆናል ማለት ነው። ስለዚህ እሱ የኔ ልጅ ሆኖ ግን የልጅ ልጆች ያመጣልኛል ወይንም የራሱ ኤጀንቶች ይሰራል ማለት ነው። በነገራችን ላይ ስለ ኤጀንት እንዴት እንደምናደርግና ኤጀንት እንዴት ልጆቻችን እንዴት ኤጀንት እንደምናደርግ እኔ ራሴ አንድ ልጄን ኤጀንት እያደረኩ በቀጣይ ቪዲዮ አሳያችኋለሁ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙዎች ጋር እንዲደርስ አድርጉልኝ። ብዙዎቻችሁ ቪዲዮችን እያያችሁ ያላችሁት ሰብስክራይብ ሳታደርጉ ነው። ስለዚህ ሰብስክራይብ ብታደርጉልኝ ለእኔ ጥቅም ነው፣ ለእናንተ ግን ምንም የሚጎዳ ነገር የለምና ሰብስክራይብ በማድረግ ተባበሩኝ። መልካም ጊዜ። በቀጣይ ቪዲዮ ኤጀንት እንዴት እንደምናደርግ